በተለይ በዚህ ወቅት ላይ ጄኔራል ታደሰ ወረደ አደባባይ ላይ መታየት ነበረባቸው ብዬ አምናለሁ። ለምን እንደምል ምክንያቶችን እገልጻለሁ። አንደኛው መታየት የነበረባቸው አንዱ ምክንያት የሰራዊቱ የተቃውሞ እንቅስቃሴ በአብዛኛው እሳቸውን በግለሰብ ደረጃ ማዕከል ያደረገ እንደነበረ ከትግራይ የሚወጡ ከትግራይ ውጭ መረጃ አለን የሚሉ ሰዎች በተመሳሳይ ሲያወሩት የነበረው ጉዳይ ነው። ሰራዊቱ የደሞዝ ጭማሪ እንደዚሁም ደግሞ ጦርነት አልፈልግም እንደዚሁም ጽምዶ የሚባል ነገርም አይስማማኝም እያለ አደባባይ ላይ ወጥቶ በሚቃወምበት ጊዜ ያ የተቃውሞ እንቅስቃሴ በተለይ መቀሌ ላይ የተደረገው የተቃውሞ እንቅስቃሴ ጄኔራል ታደሰ ወረደን ላይ ማዕከል ያደረገ ወይም እሳቸው ላይ ትኩረት ያደረገ ነበር። ለአካባቢው በጣም ቅርብ ነን፣ ለትግራይ ፖለቲካ እጅግ በጣም ቅርብ ነን የሚሉ ሰዎች እንደውም እዛ ያሉ ፖለቲከኞች እንደ ልሳን ሁሉ የሚጠቀሙባቸው ሚዲያዎች በተመሳሳይ ነገር ይሄንን ያሉት ነው። በዛ የተቃውሞ እንቅስቃሴ ወቅት ጄኔራል ታደሰ ወረደ ላይ እገታ ሊፈጸም እንደነበረ ጭምር የገለጹ ለህወሓት በጣም ቅርብ የሆኑ ሚዲያዎች ሁሉ አሉ። ለጄኔራል ታደሰ ወረደ ደግሞ በጣም ቅርብ ደግሞ የሚባሉ የሚዲያ ሰዎች ደግሞ ከአንድ ኮሎኔል ጋር ያላቸውን ፐርሰናል ችግር እሱን ምክንያት ተደርጎ እንደዚሁም ደግሞ የዛ ኮሎኔል ልጅ መታሰሩ እና ልጁ የታሰረበት ምክንያት ደግሞ ህግ ስርዓት ምናምን እየሰራ ያለበት አይነት ሁኔታ ቢያንስ በአንጻራዊነት ስላለ ቶሎ ወደ ጦርነት ቢገባ ልጅን ከእስር ቤት አወጣለሁ በሚል ስሜት ያ ኮሎኔል ወደ ጦርነት እንዳንገባ ይዞን ያለው ጄኔራል ታደሰ ወረደ ስለሆነ እሱ ላይ እርምጃ መውሰድ አለብን ብሎ ያስተባበረውን ያቀናጀው ሰልፍ እንደሆነ ነግሮናል። ጄኔራል ታደሰ ወረደ አማካሪ ናቸው የሚባሉ የሚዲያ ሰዎች በአጠቃላይ የሰራዊቱ እንቅስቃሴ ቲፒኤልኤፍ ከፍላጎቱ ከስጋቱና ከተሰጠው ተልእኮ ጋር የተያያዘ እንደነበር ብዙዎች ተናግረዋል፣ እኛም ጭምር። አንደኛ ከፍላጎቱ ሲባል ጄኔራል ታደሰ ወረደ እንዲወስኑ እንዲያደርጉ የሚፈልጉት ነገር አለ። አንድ በተለይ የሰራዊቱ ዋና አዛዥነታቸውን እንዲለቁ፣ ከኤፈርት ጋር በተያያዘ ኤፈርትን ህወሓት እንዲመለስ፣ ከዛ ውጭ የትግራይን አጠቃላይ መዋቅር የመንግስት መዋቅር ላይ በሙሉ የቲፒኤልኤፍ ሰዎች እንዲመደቡ እንዲያደርጉ ፍላጎት አላቸው። እሱን ጫና ለመፍጠር ያደረጉት እንቅስቃሴ ነው ሲባል ነበር። ከስጋት ጋር በተያያዘ ያን ሰሞን ጄኔራል ታደሰ ወረደ አዲስ አበባ ደርሶ የተመለሱበት ስለነበር አዲስ አበባ ላይ ከጠቅላይ ሚኒስትሩ ጋር ተገናኝቶ በነበረበት ወቅት ተፈናቃዮች የሚመለሱበት ሁኔታ ላይ መግባባታቸው እንደዚሁም ደግሞ በፌዴራል መንግስት በኩል የሚፈለጉ የተወሰኑ ሰዎችም አሳልፈው ለመስጠት ተስማምተዋል የሚል ጥርጣሬና ስጋት ስለነበራቸው፣ ሶስተኛ ደግሞ ሻዕቢያ ጄኔራል ታደሰ ወረደ እስካልተነሱ ጊዜ ድረስ ግንኙነታችን ከፍ ወዳለ ደረጃ ማሸጋገር አንችልም ስላልና ይሄን እንዲፈጽሙ ለቲፒኤልኤፍ ሰዎች አቅጣጫ በማውረዱ ምክንያት በእነዚህ ምክንያቶች ነው የሰራዊቱ እንቅስቃሴ ከጀርባ ሆኖ ቲፒኤልኤፍ ሲመራው የነበረው የሚል በብዙዎች ዘንድ መግባባትን የፈጠረ አይነት አመለካከት ነበር። በአጠቃላይ ያ እንቅስቃሴ ማንም ያርገው ማንም፣ ነገር ግን ለጄኔራል ታደሰ ወረደ ስጋት የሆነ አይነት እንቅስቃሴ ተደርጎ ነበር ሲታይ ነበር እና ብዙዎች የጄኔራል ታደሰ ወረደ የስልጣን ዘመን ምናልባት ሊያበቃ ይችላል፣ አንዳንዶቹ ከዛም ከፍ ባለ አይነት መልኩ ህይወታቸው አደጋ ላይ ነው እስከ ማለት የደረሱ ሰዎች አሉ። ይሄ አጋጣሚ በጣም ሩቅ የሚባል ጊዜ አይደለም። ከዛ በኋላ ጄኔራል ታደሰ ወረደ ያ አለመሆኑን ለማሳየት ቢያንስ ደጋግመው መታየት ነበረባቸው። ደጋግመው መታየት፣ ደጋግመው አደባባይ ላይ መቅረብ ነበረባቸው። አንድ ምክንያት ነው ይሄ። በዛን ወቅት ላይ ከደህንነታቸው ጋር በተያያዘ እኚህ ሰው ስጋት ላይ ናቸው
ናቸው ወይም ስጋት አለባቸው ብለው የሚያስቡ ሰዎች ለእንደዛ አይነት ሰዎች ጄኔራል ታደሰ ወረደ ሚዲያ ላይ ከወጡ በሚዲያ ላይ ከታዩ በጣም ቆይተዋል። አንዱ ይሄ ነው። ሁለተኛው የሀገሪቱ ጠቅላይ ሚኒስቴር ስለ ጄኔራል ታደሰ ወረደ በስም ጠቅሰው እዛ ያሉት የቲፒኤልኤፍ ሰዎች አቶ ጌታቸው ረዳን አድርግልናሉ፣ አደረግንላቸው። አይ እሱ አልተስማማንም ደግሞ ብሎ አባረሩ። ከዛም ደግሞ ጄኔራል ታደሰ ወረደን አድርግልናሉ፣ አደረግንላቸው። አሁን ደግሞ ጄኔራል ታደሰ ወረደን እስኪያባሩ እንጠብቃለን ብለዋል። ይሄን ያሉት የሀገሪቱ ጠቅላይ ሚኒስቴር ናቸው። የሀገሪቱ ጠቅላይ ሚኒስቴር በብዙ ሀገራዊ ጉዳዮች ላይ መረጃ አላቸው። ይሄ አሁን የነገርኳችሁ የጠቅላይ ሚኒስቴር አብይ አህመድ ንግግር ጄኔራል ታደሰ ወረደ ላይ ስጋት ስለመኖሩ የሚጠቁም ንግግር ነው። እንደዛ እንድናስብ የሚያደርግ ንግግር ነው። አይ በሁለቱ መካከል ሽንቁር ለመፍጠር ነው እንዳንል ራሳቸው ሁለቱ ሽንቁር ፈጥረው አይተናቸዋል። እንደማይግባቡ አይተናል። ፉክክር እንዳለ አይተናል። አንዱ አንዱን በሴራ ለመጣል የሚያደርገውን ሙከራ በተደጋጋሚ ጊዜ ትግራይ ላይ አይተናል። ይሄን ላየ ሰው ጠቅላይ ሚኒስትሩ ፓርላማ ላይ ወጥተው የተናገሩት ነገር በጄኔራል ታደሰ ወረደና በተቀሩት የሌሎች ቲፒኤልኤፍ ሰዎች መካከል ልዩነት ለመፍጠር ብቻ ነው ብሎ በዛ አይነት መልኩ ብቻ ተረድቶት አይቆምም። የጠቅላይ ሚኒስትሩ ንግግር የሚደግፍ ተጨባጭ የሆኑ ነገሮች ንግግሩ ከመደረጉ አስቀድሞ በተከታታይ ነበሩ። አይተናል፣ ሰምተናል። የጠቅላይ ሚኒስትሩ ንግግር መረጃ ያላቸው በመሆኑ ብቻ ሳይሆን ከዛ በፊት በነበሩ አጋጣሚዎች ሁሉ እንደዛ እንዲታሰብ የሚያደርግ ነገር ስለነበረ በትክክልም ስጋት የሚፈጥር ነው። ስለዚህ ጄኔራል ታደሰ ወረደ እውነትን ለመናገር አደጋ ውስጥ ካልሆኑ ቢያንስ ወጥተው መታየት ነበረባቸው። ቲፒኤልኤፎች አንድ መግለጫ አውጥተዋል በጊዜያዊ መንግስቱ አስተዳደር በኩል በኮሚኒኬሽን ቢሮ በኩል ያን መግለጫ በሚመለከት እንዴት እንዳቀረቡ ታስታውሳላችሁ። ጄኔራል ታደሰ ወረደ አያውቁትም ያለ ግን ወጥተውም ደግሞ አላቆም ሊሉም አይችሉም ያለ ግን በእርግጠኝነት ኮሚኒኬሽን ቢሮ ያወጣውን መግለጫ እሳቸው አያውቁትም ብለን በወቅቱ የገለጽናቸው ምክንያቶች ነው። ሁለተኛው ጠቅላይ ሚኒስትሩ የተናገሩት የጄኔራል ታደሰ ወረደ ከደህንነታቸው አኳያ እንድንሰጋ የሚያደርግ ንግግር ባለበት አይነት መልኩ ያ አለመሆኑ ይገርም አለመውጣታቸው። ተጨባጭ መረጃ ከሌለ በስተቀር ታገቷል። ትንሽ ታገሱ፣ ነግራችኋለሁ። እንዲሁ በመላምት አይደለም ያልኩት። ግን አሁን እንድታስቡ የፈለኩት ዋነኛው ነገር እውነትም ለምንድን ነው ያልወጡት የሚለውን እንድታስቡ የፈለኩት። እውነትም ለምን ጠፉ ጄኔራል ታደሰ ወረደ? ያ እሳቸው ሊያግት ይችላል ወይም ለእሳቸው ህይወት ስጋት ሊሆን የሚችል እንቅስቃሴ ከተደረገ በኋላ ከአንድ አጋጣሚ በስተቀር ሌላ ጊዜ አልታዩም። ጠቅላይ ሚኒስትሩም ከተጨባጭ ማናችንም ስንለው ከነበረ አይነት ነገር ተነስተው ፓርላማ ላይ እንግዲህ ጄኔራል ታደሰ ወረደንም እስኪያባሩ ድረስ እንጠብቃለን ሲሉ ቢያንስ ይሄ አይነት ስጋት እንደሌለ ለማሳየት እንዴት አልወጡም ብላችሁ ነው እንድታስቡ ነው የፈለኩ ያለው። ሶስተኛ አሁን ያለው ወቅታዊ ሁኔታ ትግራይ ላይ
ትግራይ ላይ ያለው ወቅታዊ ሁኔታ አሁን በጣም የተለየ ሆኗል። በጣም የተለየ ሆኗል። ሰሞኑን ከነበረው በበለጠ ነው የምላችሁ። አሁን በጣም የተለየ ሆኗል። ትላንት አክሱም ላይ ጄኔራል ምግበይ ጽዮን ማርያም የሚባለው ቤተክርስቲያኑ ኦልሞስት በዛ ቤተክርስቲያን ስም እየማሉ ማለት ይቻላል የተናገሩት ከባድ ንግግር ነው። በቂ ዝግጅት አድርገናል ብቻ ሳይሆን ጨርሰናል ያሉት በመሐላ ነው ይሄን እየተናገሩ ያሉት። እንደ ከዚህ ቀደሙ አይደለም። ይሄው በጽዮን ማርያም ፊት ሆኜ ነው የምናገረው እያሉ የሃይማኖት አባቶች አሉ፣ የሰራዊቱ አመራሮች እንደዚሁም ደግሞ አባላቶች አሉ። ከበፊቱ ስህተታችን ተምረን አስፈላጊውን ማስተካከያዎች ሁሉ አድርገን በቂ ዝግጅት አድርገን ጨርሰናል። ይሄ የሚቀለበስ አይነት ውሳኔ አይደለም ያለው ምግበይ። የሚቀለበስ ውሳኔ በመሐላ ጭምር በአክሱም ሐውልት እንደዚሁም በአክሱም ጽዮን በመሐላ ጭምር እያስረገጡ ነው የተናገሩት። እኛ ስለጨረስን የኤርትራ መንግስት ሊያግዘን ይገባል። አማራ ክልል ያሉ ታጣቂዎች ሊያግዙን ይገባል። አፋር ክልል ያሉ ተቋሚዎች ማለት ነው ሊያግዙን ይገባል። ይሄ ቲፒኤፍ የሚባሉት ነገር አገው አንዳንድ የፋኖ ደጋፊዎች እችን ሲዘሉ አታይቻለሁ። የአገው ታጣቂዎች ሊያግዙን ይገባል። በእኛ በኩል የማይቀለበስ ውሳኔ ወስነናል እና ከዚህ ቀደም ደርሶ የነበረውን አይነት ጉዳት እንዲደርስ በማያደርግ አይነት መልኩ አስፈላጊውን ዝግጅት አድርገን ጨርሰናል። ይህ ቀላል ንግግር አይደለም። ኦልሞስት በቃ ወደ ጦርነት ልንገባ ነው እያለን እኮ ነው። አሉ ከሚባሉት 4 ግንባሮች ውስጥ የአንዱ ግንባር ዋና ሰው መከላከያ በአደባባይ የወነጀለው ሰው ነው ይሄንን የተናገረው። ለጦርነት አልቆ ወደ ጦርነት ሊገባ እየታሰበበት ያለው ወቅት ነው ትግራይ ውስጥ ያለው ሁኔታ። ኢሳያስ አፈወርቂን ልታግዘን ይገባል ይላሉ። ኢሳያስ አፈወርቂ ራሱ ግብጽ ሄዶ አግዙን እያለ ነው። ግብጽን እየለመነ ያለ ሰው ነው። እንደገና እነሱ ደግሞ አግዘን ይላሉ። ጭንቀት ነው የሚሆንበት ለመናገር ለራሱ ገዛ እየፈለገ ያለ ሰው እንደገና አግዘን ይላሉ። ቲፒኤልኤፍም ደግሞ እንግዲህ የፋኖ ታጣቂዎችም አግዘን ይላሉ። ከፋኖ ታጣቂዎች ቲፒኤልኤፍን ብቻ ሳይሆን ሻዕቢያንም ጨምር አግዘን ማለታቸው የሚቀር አይደለም። ስንቱን አግዞት እንደሚችል አላውቅም። ራሱ ገና አገዛ እየፈለገ ነው። ግብጽም ላታዋጣው እንደ ሀያ ባል የገና በቃ ችግር የለም አግዛለሁ እያለች ነው። እንግዲህ ታዋጣ ከሆነ እናያለን። ብቻ ግን ጄኔራል ምግበይ ምን አለ? ጨርሰናል፣ አስፈላጊው ነገር ጨርሰናል ብሎ ለመጀመሪያ ጊዜ ይመስለኛል ከዚህ ቀደም የህዝብ ለህዝብ ግንኙነት ነው ሲሉ ነበር የምናውቀው። አሁን ግን የኤርትራ መንግስት ልታግዙን ይገባል፣ አማራ ክልል ላይ፣ አገው ላይ፣ አፋር ላይ ያላችሁ ታጣቂዎች
ምግበይ የምዕራብ ግንባር አዛዥ ነው፣ ብቻውን መወሰን ይችላል ወይ? ብቻውን መወሰን አይችልም። እንደዛ ሲሉ እያየሁኝ ነው። ነገር ግን በጋራ የወሰኑትን ውሳኔ ነው የተናገረው። በጋራ የወሰኑትን ውሳኔ ነው የተናገረው። አንዳንዶች በግልጽ ያወጣ ጉዳይ ስለሆነ እሱ እኮ የአንድ ግንባር አዛዥ ነው ምናምን እያሉ ጉዳዩን ሊያቀሉት ሲሞክሩ አይተናል። ግን በጋራ የተወሰነ ውሳኔ ነው ምግበይ የተናገረው። አመጣላችኋለሁ ምን አይነት ውሳኔ እንደተወሰነ እኮ ዛሬ እሱን እኮ ነው የምነግራችሁ። ብቻ እናንተ ላይክ አድርጉ፣ ሼር አድርጉ፣ ጥያቄዎቻችሁንም ስለማይ ደግሞ አቅርቡ። ዛሬ እኮ እሱን ነው የምነግራችሁ፣ ምን እንደተወሰነ ነው የምነግራችሁ። ብቻ ግን ጄኔራል ምግበይ ይሄንን ያሉበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድ ፓርላማ ላይ ቀርበው ንግግር ካደረጉ በኋላ መቀሌ ተጨንቋል፣ አስመራ ተጨንቋል፣ ካይሮ ተጨንቋል። መቀሌ ምላሽ እየሰጠ ነው፣ አስመራ ምላሽ እየሰጠ ነው፣ ካይሮ ምላሽ እየሰጠ ነው። ከባለፈው የፓርላማ ንግግር በኋላ እነዚህ ሶስት የጠቀስኳቸው ቦታዎች ላይ ችግር አለ። ይሄ ባለበት አይነት መልኩ እያንዳንዱ ጄኔራል ወጥቶ እየተናገረ ቲፒኤልኤፍ እንደ ቲፒኤልኤፍ ለማህበረሰቡ ብቻ ሳይሆን ለዓለም አቀፉ ማህበረሰብ ሁላ ሶስት ገጽ ደብዳቤ ወይም ደግሞ መግለጫ እየጻፈ ባለበት አይነት መልኩ ጄኔራል ታደሰ ወረደ የሉ። ልብ በሉ፣ እንድታስቡ ነው እየፈለግኩ ያለሁት። የት ሄደው ነው እውን በዚህን ወቅት ለያሰጊ ሚዲያ ላይ ወጡ የሚናገሩ ሰው በዚህን ወቅት መታየት ነበረባቸው። አንድ ነገር ማለት ነበረባቸው። ተፈናቃዮችን በሚመለከት ይመለሳሉ አይመለስም፣ እንደዚህ አይነት ውዝግብ እየተነሳ ባለበት አይነት መልኩ የጊዜያዊ አስተዳደሩ አቋም ምንድን ነው የሚለውን ከሳቸው አንደበት አልሰማም። So there is something wrong. እሳቸውን በሚመለከት የሆነ ችግር አለ። ምንድን ነው ካላችሁኝ ታግተዋል። ጄኔራል ታደሰ ወረደ ለእሳቸው ቅርብ የሆኑ ሰዎች በነገሩን መሰረት ባደረሱን መረጃ መሰረት ለእሳቸው ቅርብ የሆኑ ሰዎች በየትኛው አይነት መልኩ ከትግራይ እንዳይወጡ ተወስኗል። ጄኔራል ታደሰ ወረደ ከትግራይ ከወጡ ተመልሰው አይመጡም፣ ስለዚህ እንዳይወጡ የሚል ውሳኔ ተወስኗል። የእሳቸው መውጣት እና አለመመለስ ትልቅ ኪሳራ ይፈጥርብናል። ትልቅ ኪሳራ። ስንቱን በካዲ ልንከስ እንችላለን። እነ ጌታቸው ላይ ሰራ ያልነው ነገር አሁን ጄኔራል ታደሰ ወረደ ላይ ላይሰራ የሚችልበት እድል አለ። እንደገና ሌላ ክፍፍል ነው የሚፈጥረው። ስለዚህ ጄኔራል ታደሰ ወረደ በየትኛውም አይነት መንገድ እንዳይወጡ ተብሎ ተወስኗል። ታግተዋል ስላችሁ የሆነ ቦታ ላይ እጅጋቸው ታስፋፋቸው ታሽጎ ቁጭ ብሏል እያልኩ አይደለም። ይንቀሳቀሳሉ፣ ግን የእንቅስቃሴ ገደብ አለ። ግን ከትግራይ ወደ አዲስ አበባ መውጣት አይችሉም። ከትግራይ ግን እንዳይወጡ ተከልክሏል። ያ ብቻ አይደለም፣ ሚዲያም ላይ እንዳይቀርቡም ተከልክሏል። ምክንያቱም ሰውየው ችግር አለ ቢልም ነገር ግን እኛ የሰላምን አማራጭ አሟጠንን ነው የምንጠቀመው ማለቱ ስለማይቀር በዚህን ወቅት ላይ እንዲህ አይነት ንግግር ስለሚያልዝብ ሚዲያም ላይ ሊወጣ አይገባም ብለዋል። ይሄ ገታል እንገላለን የሚሉ ማስፈራሪያዎች፣ ዛቻዎች ይደርሷቸዋል።
በሚንቀሳቀሱበት ቦታ ላይ መኪናቸው በድንጋይ ይደረጋል። እና ያሉበት አይነት ሁኔታ ስጋት ያለው አደገኛ ሁኔታ ውስጥ ነው ያሉት። ኦልሞስት አርግተዋል። ለስራም ጉዳይ ለምንም ወደ አዲስ አበባ እንዲመጡ አይፈቀድም። ጊዜያዊ አስተዳደሩ ምን አለ? ጊዜያዊ አስተዳደሩ ላይ አሁን ለሚወጡ መግለጫዎች የቲፒኤልኤፎች ናቸው። ቅድም እኮ አልኳችሁ። ጊዜያዊ አስተዳደሩ ተፈናቃዮችን በመመለስ ረገድ እኮ በተናጠል የሚደረግን እንቅስቃሴ አልደግፍም ብሏል በኮሚኒኬሽን ቢሮ በኩል። ግን ምን አልኳችሁ? እሱን መግለጫ ጄኔራል ታደሰ ወረደ አያውቁትም። የኮሚኒኬሽን ቢሮ ኃላፊ የቲፒኤልኤፍ ሰው ብዙ ጊዜ ጊዜያዊ አስተዳደሩ ስንል ከቲፒኤልኤፍ የተለየ አድርገን ነው የሚወስደው። አይደለም። ጊዜያዊ አስተዳደሩን ኦልሞስት ሙሉ በሙሉ ማለት ይቻላል ከፕሬዚዳንቱ በስተቀር ቲፒኤልኤፎች ናቸው። ቲፒኤልኤፎች ናቸው። የእንቅስቃሴ ገደብ የጣሉበት ደግሞ የጸጥታ ቢሮ ኃላፊው ፍስሐ ማንጁስ፣ ጄኔራል ፍስሐ ማንጁስ ትላንት እሳቸው የነበሩበትን ቦታ የያዘ ሰው ነው ዛሬ ፕሬዚዳንቱ እንዳይንቀሳቀሱ እያደረገ ያለው። ትላንት እሳቸው በነጌታቸው ላይ ያደረጉትን አይነት ነገር ነው ኦፍኮርስ እየተደረገባቸው ያለው። ያው እሰይ አያስብልም እንዲህ አይነት ነገር እንጂ እና የማይወጡት መውጣት ባለባቸው መታየት ባለባቸው የሆነ ነገር ማለት ባለባቸው በዚህ ወቅት ላይ እንዳይሉ የተፈለገው ታግተው ስላለ ነው። ታግተው ስላለ ነው ካሉ አደባባይ ላይ ወጥተው እንዲናገሩ ያደርጓቸው። እንያቸው የታጁዲን የጊዜያዊ አስተዳደሩ ካቢኔ ይለኛል። ነገርኩ እኮ የጊዜያዊ አስተዳደሩ እኮ እንዳለ ቲፒኤልኤፍ ነው ማለት ቲፒኤልኤፍ ነው። ታግተዋል ነው። ካልታገቱ ወጥተው ይናገሩና እንስማቸው።